አችናት ምልክታችን የመከራው ምልክት የመዳናችን በመጀመሪያ ይሄን ቪዲዮ ለሁሉም እንዲደርስ ሼር ኮፒ ሊንክ እንድታደርጉት በአክብሮት ጠይቃለሁ። አብዛኞቻችን ሰንበት ቤት ስንገባ ገና ስንጀምረው ለምን ነጭ ልብስ እንለብሳለን ብለን ጥያቄ ሳንጠይቅ ያለፍንበት ጊዜ የለም። ነጭ መልበስ ብቻ አይደለም መስቀልኛስ ለምን እንለብሰዋለን ብለን ጠይቀን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ ስርዓትና ህግ ዶግማ ቀኖና ትውፊት ያላት ቤተክርስቲያን ናት እና ቤተክርስቲያናችንን የምታስተምረን ነጭ ልብስ ለብሰን ወደ ቤተክርስቲያን እንድንሄድ ታዘናለች። ከዛ ውጪ ባለው ግን የኛ የኦርቶዶክስ ተዋሕዶ ቤተክርስቲያን መለያ ማህተባችን ናት። አሁን የመጣው ፋሽን ምንድነው? ውጪ ስንሆን እንደ ሙስሊም እህቶቻችን ተከናንበን እንሄዳለን። ከዛ ሙስሊም ናት ተብሎ ኦርቶዶክስ ናት እንዲባል እንፈልጋለን። ይህ ዝና አይደለም። ይህ ደግሞ ስርዓታችንም አይደለም። የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረን ሻሽ ነጭ እንድናስር፣ ሻሽ ነጠላ ነጭ እንድንለብስ፣ ከሌለን ሴት ልጅ ራሷን ትከናነብ የሚለውን የጳውሎስን ታሳቢ በማድረግ ነጠላ ከሌለን ሌላ ነገር እንድንለብስ አትከለክለንም። ከሌለን ማለት ነው። አንድ ነጠላ ከሌለን ሌላ ነገር ተሸፋፍነን እንድንገባ ቤተክርስቲያናችን ታዘናለች። ሴት ልጅ ራሷን ትከናነብ ስለሚል ማለት ነው። ነገር ግን አሁን ያመጣናቸው ፋሽኖች ከሌሎች እምነቶች ደግሞ የሚቀራረብ ሻርፕ እንትን በርግጥ የግብጽ ኦርቶዶክሳውያን ጥቁር ተከናንበው ነው የሚሄዱት። ይህ የራሳቸው ስርዓት ነው። የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ምንድነው የምታዘን? እኛ ልክ መላእክቱ በበጉ ፊት ቆመው እንደሚያመሰግኑ ነገ ሞተንም በበጉ ፊት ቆመን መንግስቱን ወርሰን እንዘምራለን፣ ነጭ ልብስ ለብሰን እንዘምራለን ብላ ታስተምረናለች። በፊት ቢጫ ልብስ የሚለብሱት የገዳም አባቶች ገዳማውያን መነኮሳት ብቻ ነበሩ። አሁን ሁሉም ቢጫ ልብስ መልበስ ጀመረ። ከቢጫ አልፈን ደግሞ ምን ላይ ደረስን? እንደዚህ አይነት ፋሽኖች ላይ ደርሰናል። ተመልከቱ እንግዲህ ይሄን ማለት ነው። እነዚህ ተመልከቱ። ቤተክርስቲያናችን ይሄን አታስተምረንም። እኔ ሰንበት ቤት ስገባ ነጭ ልብስ ለምን ለብሳለሁ ብዬ ጠየቅኩኝ። ከዛ ነጭ የምንለብሰው ነገ ሞተንም ነጭ ልብስ ለብሰን እግዚአብሔርን ስለምናመሰግን መንግስተ ሰማያት ስለምንወርስ ነው ተብዬ ነው ያደኩት ማለት ነው። ዛሬም ራእይ ዮሐንስ ላይ ያለውን ለእያንዳንዳቸው ነጭ ልብስ ተሰጣቸው ይላል። ራእይ 6:11 ላይ ራእይ 7:9 ላይ ደግሞ ነጭ ልብስ ለብሰው የዘንባባ ዝንጣፊ ይዘው በበጉ ፊት ቆሙ ይላል። ነጭ ልብስ እንድንለብስ ቤተክርስቲያናችን ያዘዘችን የራሷ ምሳሌና ትምህርቱ ፊት ስላላት ነው። እነዚህ ነገር ግን እኛን ፈጽሞ አይወክልም። እውነት ለመናገር ፈጽሞ አይወክልም። እንዴ ከሌለን በቃ ቅዱስ ጳውሎስ ያዘዘውን ሴት ልጅ ራሷ ተከናነብ የሚለውን ስርዓት ለመፈጸም ነጭ ከሌለን ተከናንበን ያለንን ለብሰን ቤተክርስቲያን መግባት እንችላለን። ከዛ ውጪ ደግሞ ውጪ ሆነን ይሄ አሁን ያመጣሁት ፋሽን እኔ ምን አይነት ስርዓት ውስጥ እንደገባን አላውቅም። የሌለ ነገር ተከናንበን እንሄዳለን። ሙስሊም አትባሉ ኦርቶዶክስ አትባሉ ምን ከዛ መስቀላችሁ እንደዚህ ታወጣላችሁ። መስቀል በቂ ነው። ይህ መስቀል ብዙ ነገር ብዙ ትምህርት የሚሰጥ ብዙ ምሳሌ ያለው መስቀል ነው። ለኛ መስቀላችን ምልክታችን ናት። ምልክታችን የመከራው ምልክት የመዳናችን ምልክት የሁሉም ነገር ምልክት መስቀላችን ብዙ ነገር ታስተምረናለች። ተከናንባ መስቀልሽን ጎትተሽ እዚህ አውጥተሽ ብታስቀምጩ ምንም ዋጋ የለውም። መከናነብ የራስሽ ስታይል ሊሆን ይችላል። ነገር ግን ያ ስታይል እሱ አይደለም። የራስሽ ጌጥ እየፈለግሽ ነው የሙስሊም አከናነብ የምታከናንቢው እንጂ እውነትም እግዚአብሔር ይፈልገዋል ወይም ደግሞ ቤተክርስቲያን ትፈቅድልኛለች ብለሽ አይደለም። ስለዚህ ቤተክርስቲያን ከምታስተምረን ስርዓት ውጪ የምናደርጋቸው ነገሮች ብንጠነቀቅ መልካም ነው እላለሁ። አስተማሪ ነው ካላችሁ ይህንን ቪዲዮ ለሁሉም እንዲደርስ ሼር ኮፒ አድርጉት። አመሰግናለሁ።